የሰሜን ኢትዮጵያ ጦርነት እንዴት ተጀመረ? እንዴትስ ተጠናቀቀ? ሰላም የሚላ ቲዩብ ቤተሰቦች፣ ዛሬ በኢትዮጵያ ዘመናዊ ታሪክ እጅግ ትልቅ ተጽዕኖ ስላሳደረው የሰሜን ኢትዮጵያ ጦርነት እንነጋገራለን። ይህ ጦርነት በሺዎች የሚቆጠሩ ሰዎችን ሕይወት አጥፍቷል፣ ሚሊዮኖች ከቤታቸው አፈናቅሏል፣ በኢኮኖሚ በማህበራዊ ኑሮና በፖለቲካ ላይም ከፍተኛ ተጽዕኖ አስከትሏል። ነገር ግን ይህ ጦርነት በአንድ ቀን አልተጀመረም። ከ2018 ጀምሮ በፌዴራል መንግስትና በትግራይ ህዝብ ነጻነት ግንባር ቲፒኤልኤፍ መካከል የፖለቲካና የስልጣን አለመግባባት እየጨመረ መጣ። በ2020 በኮቪድ-19 ምክንያት ብሔራዊ ምርጫ ሲራዘም የትግራይ ክልል በራሱ ምርጫ አካሄደ። ይህም ውጥረቱን የበለጠ አባባሰ። በ2020 ህዳር መጀመሪያ ላይ የሰሜን እዝ ሰፈሮች ላይ ጥቃት መፈጸሙን ተከትሎ የፌዴራል መንግስት ወታደራዊ ዘመቻ ጀመረ። ከዚያ በኋላ ውጊያውን በትግራይ ብቻ ሳይቆም ወደ አማራና አፋር ክልሎች ተስፋፋ። በጦርነቱ ወቅት ከባድ ውጊያዎች ተካሂደዋል። ሲቪሎች ከፍተኛ ጉዳት ደርሶባቸዋል። ብዙ ሰዎች ህይወታቸውን አጥተዋል፣ ሌሎች ደግሞ ተፈናቅለዋል። በእርዳታ ላይ ተመርኩዘው ኖረዋል። በተጨማሪም የመንገድ፣ የመብራት፣ የስልክና የጤና አገልግሎቶች በብዙ ቦታዎች ተስተጓጉለዋል። ከሁለት ዓመት ገደማ የዘለቀው ጦርነት በ2022 ህዳር ወር በደቡብ አፍሪካ ፕሪቶሪያ በተፈረመው የሰላም ስምምነት አዲስ ምዕራፍ ገባ። ስምምነቱ የተኩስ ማቆም፣ የሰብአዊ እርዳታና ማስገባት እንዲሁም የሰላም ሂደቶች ማስጀመር ዓላማ ነበረው። ምንም እንኳን ጦርነቱ በይፋ ቢቆምም በብዙ ቦታዎች መልሶ ግንባታ፣ ተፈናቃዮችን መመለስ እንዲሁም ዘላቂ ሰላም ማረጋገጥ አሁንም ትልቅ ስራ ሆኖ ቀጥሏል። የዚህ ጦርነት ትልቁ ትምህርት ግጭቶች በኃይል ሳይሆን በውይይት በመደራደርና በሰላማዊ መንገድ ሲፈቱ የሰው ህይወት፣ የአገር ሀብት ሊጠበቅ እንደሚችል ነው። ይህ የሚላ ቲዩብ ነበር። ቪዲዮውን ጠቃሚ ሆኖ ከተሰማችሁ ላይክ ያድርጉ፣ ለወዳጅ ያጋሩ፣ እንዲሁም ቻናሉን ሰብስክራይብ በማድረግ ቀጣይ ታሪካዊና ትምህርታዊ ቪዲዮዎችን እንዳያመልጣችሁ የደወል ምልክቱን ይጫኑ። እስከምንገናኝ ድረስ ሰላም ሁኑ።